Today's lessons unit to physical quantity. First, what do you mean physical quantity? Physical quantity is a property of material or a system that can be measured and quantified. Physical property of material. A material physical property now. Then, የነዛን ፊዚካል ፕሮፐርቲዎች የማቴሪያሎች ፊዚካል ፕሮፐርቲ ምን ማለት ሜጀር ማለት መለካት እንዲሁም ልኬቱን ደግሞ በምን መግለጽ መቻል በቁጥር መግለጽ መቻል ፊዚካል ኳንቲቲ እንላለን። ፊዚካል ኳንቲቲ ወይም ደግሞ ፊዚካል ኢቨንቶችን ሜጀር አድርገን በቁጥር መግለጽ መቻል ምን ይባላል? that's called a physical quantities. those physical events are time, length, mass, temperature እና ሌሎችም ሊሆኑ ይችላሉ። ምን መሆን የሚችሉ ሜጀር መሆን የሚችሉ that means measurable and can be expressed in number or quantifiable means expressed in number. the value expressed in number ከለካም በኋላ በምን መገለጽ የሚችሉ በቁጥር መገለጽ የሚችሉ ፊዚካል ኢቨንቶች or physical phenomena ምን እንላቸዋለን? ፊዚካል ኳንቲቲ እንላቸዋለን። ለምሳሌ ስንት ሰዓት እንላለን? 10 ሰዓት ልትሉ ትችላላችሁ or 6 ሰዓት ተኩል ልትሉ ትችላላችሁ። ሰዓት አይታችሁ ማለት ነው። ስለዚህ ተለክቶ በቁጥር መግለጽ መቻል ፊዚካል ኳንቲቲ እንላለን። ሌላ ቴምፕሬቸራችሁ ስንት ነው ሊሆን ይችላል ብዬ ብጠይቅ ተለክታችሁ ቴምፕሬቸራችሁን ካወቃችሁ በኋላ 37 ዲግሪ ሴንቲግሬድ or 40 ዲግሪ ሴንቲግሬድ ብላችሁ ቴምፕሬቸር መጠናችሁ በቁጥር ነው የምትገልጹ። ሌላ ቁመታችሁን ተነስቼ ለምሳሌ አንድ ተማሪ ያስነስቼ ቁመት ስንት ነው or ቁመት ስንት ነው ብዬ ብጠይቅ ሜትር ከ50 ሜትር ከ65 ብላችሁ ትነግሩኛላችሁ። አሁንም ቁመታችሁ ተለክታችኋል። መጀመሪያ ዜን ስትለኩ it is measurable then value በምን መገለጽ የሚችል በቁጥር ማለት ነው። it is quantifiable means expressed in number ማለት in number quantifiable means expressed in number። ስለዚህ ቁመታችሁ ስንት ነው ቁመት ስንት ነው or ቁመት ስንት ነው ብዬ ስጠይቅ ከተለካችሁ በኋላ ቁመናችሁን በቁጥር ልትገልጹ ሜትር ከ60 or ሜትር ከ65 ብላችሁ በቁጥር ትገልጹልኛላችሁ። ሌላ ማስ ክብደት 65 ኪሎ ግራም or 60 ኪሎ ግራም ብላችሁ እንደገና ማሳችሁን አሁን በምን የምትገልጹት በቁጥር ነው የምትገልጹት። መጀመሪያ ትለካላችሁ that means measurable and also expressed in number that is a physical quantity ምንለው እዛ መለካት የሚችሉ ምን መሆን የሚችሉ that can be measurable መለካት የሚችሉ and also that expressed in number that means quantified እና measurable የሆኑ physical events or physical phenomena that's called a physical quantity. Those physical quantity divided into two: basic physical quantity or fundamental physical quantity, derived physical quantity. The first one, fundamental or basic physical quantity are a quantity that can be defined in terms of cannot define in terms of other quantity. እነዚህ fundamental or physical ወይ basic physical quantity የምንላቸው ኢንዲፔንደንት ናቸው በራሳቸው ወይ ደግሞ በሌሎች ኳንቲቲ የሚገለጹ አይደለም። በራሳቸው ዳይሬክትሊ ሜጀር መሆን የሚችሉ ናቸው። ዳይሬክትሊ በቀጥታ ሜጀር ማድረግ እንችላለን። or ሌሎች ኳንቲቲዎች አያስፈልጓቸውም ስለነሱ ለማወቅ or ሜጀር ዳርገን ባህሪያቸውን ለማወቅ ስለ ሌሎች ኳንቲቲ ማወቅ አይጠበቅብንም። ያ ማለት በሌሎች ኳንቲቲዎች መገለጽ አይችልም። ቤዚክ ናቸው። ቤዚክ በራሳቸው ኢንዲፔንደንት ናቸው። በራሳቸው ብቻ መለካት ይችላል። ዳይሬክትሊ ሜጀር መደረግ የሚችሉ ኳንቲቲዎችን ቤዚክ ኦር ፋንዳሜንታል ፊዚካል ኳንቲቲ ናቸው። ለምሳሌ እነማ ታይም መውሰድ ይቻላል። ስለ ጊዜ ስናወራ ጊዜ በቀጥታ ሰዓት ተጠቅመን መለካት እንችላለን። ስለ ጊዜ ለማወቅ ሌሎች ኳንቲቲዎችን ድራይቭ ማድረግ አይጠበቅም። በቀጥታ ዳይሬክትሊ ሜጀር ማድረግ እንችላለን። ታይም ሌላ ማስ እንደዚህ በቀጥታ ዳይሬክትሊ ሜጀር መሆን የሚችል ኳንቲቲ the other quantities length ሜትር ስቲክን በመጠቀም ሴንቲሜትር ሚሊሜትር or ደግሞ
በርነር በመጠቀም መለካት ይቻላል። ሌላ ቴምፕሬቸር አሁንም ቴምፕሬቸርን ዳይሬክትሊ ሜዥር ማድረግ ይቻላል። ሌሎች ኳንቲቲዎችን ቴምፕሬቸር ቫልዩ ለማወቅ ሌሎች ኳንቲቲዎችን መጠቀም አያስፈልግም። ዳይሬክትሊ ሜዥር ሊሆን ይችላል። ቴምፕሬቸር አዘር ከረንት ዳይሬክትሊ ሜዥር ሊሆን ይችላል። ከረንት ሉሚነስ ኢንተንሲቲ and the other amount of substance. Those are measured directly measured መደረግ የሚችሉ ኳንቲቲዎች ናቸው። እነዚህ ታይም፣ ማስ፣ ሌንግዝ፣ ቴምፕሬቸር፣ ከረንት፣ ሉሚነስ ኢንተንሲቲ፣ አማውንት ኦፍ ሰብስታንስ እነዚህ ዳይሬክትሊ በቀጥታ ሜጀር ማድረግ ይቻላል። ያ ማለት ሌሎች ኳንቲቲዎች አያስፈልጉንም። እነዚህን ለማወቅ በቀጥታ መለካትና ከለካም በኋላ ደግሞ ኢንተርምስ ኦፍ ነምበር እና ሂዝ ዩኒት ማስቀመጣችን በቂ ነው። መዛት ኢዝ ኮልድ ፊዚካል ፋንዳሜንታል ኦር ቤዚክ ፊዚካል ኳንቲቲ የምንለው ለዛ ቤዚክ የተባለበት ምክንያት ኢንዲፐንደንት ፊዚካል ኳንቲቲዎች ናቸው። እንዲሁም ደግሞ ለሌሎች ፊዚካል ኳንቲቲ እንደ መሰረት ስለሆነ ቤዚክ የተባሉት እነዚህ ሰባት ናቸው። ታይም፣ ማስ፣ ሌንግዝ፣ ቴምፕሬቸር፣ ከረንት፣ ሉሚነስ ኢንተንሲቲ ኤንድ አማውንት ኦፍ ሰብስታንስ ዳይሬክትሊ ሜጀርድ የሚሆኑ ናቸው። ኤክስፕረስ ዛት ካኖት ቢ ኤክስፕረስ ኢን ነምበር ዛት ካኖት ቢ ኢን ተርምስ ኦፍ አዘር ኳንቲቲ ማለት በሌሎች ኳንቲቲዎች መገለጽ አያስፈልጋቸው። ኢንዲፐንደንት ናቸው። ኢንዲፐንደንት ኦር ዳይሬክትሊ ሜጀርድ የሚሆኑ አዘር ፊዚካል ኳንቲቲ derive physical quantity. We understand from its name what is derive is a word derive. Derive means calculated from or formulated from ማለት ነው። derive ስንል የተወሰደ ማለት ከየት የተወሰደ derive የሆነ ስንል የተወሰደ ማለት ከየት የተወሰደ ከቤዚክ ፊዚካል ኳንቲቲዎች then derive physical quantity a quantity that calculated from or formulated from more basic quantity, two or more physical quantity with mathematical operation. Those mathematical operations are multiplication or division. ሁለቱ ከዛ በላይ የሆኑ ቤዚክ ፊዚካል ኳንቲቲዎች አንድ በማባዛት እርስ በርሳቸው ተባዝተው ኦር ተካፍለው ሊሆን ይችላል የሚመጡት እነዚህ ፊዚካል ኳንቲቲዎችን ድራይቭ ፊዚካል ኳንቲቲ ነው የተወሰዱ ከነማን የተወሰዱ ከቤሲክ ፊዚካል ኳንቲቲ የተወሰዱ ማለት ነው። ፎር ኤግዛምፕል ስፒድ ዩዘርስ ስፒድ ዲስታንስ ኦቨር ታይም ዲስታንስ ሚንስ ሌንግዝ ቢትዊን ቱ ኢንድ ዲስታንስ ማለት ርቀት ማለት የሁለት ኢንድ ጫፍ ሌንግዝ ማለት ሶ ሌንግዝ over time. So, length and also time are a basic physical quantity. Length, time ምንድን ናቸው? ሁለቱም basic physical quantity ናቸው። basic physical quantities. ስለዚህ ስፒድ ከማን የተወሰደ ነው? ከሌንግዝ እና ከታይም ምን ሆኖ ተካፍሎ። ስለዚህ እነዚህ direct physical quantity, two or more basic physical quantity to be multiplied or divided. ወይ ተባዝተው or ተካፍለው ሊመጡ ይችላል። ዩኒታቸውን ስንመለከት እነዛ ድራይቭ ዩኒታቸውን ስንመለከት ኤስ ዩኒት ኦፍ ድራይቭ ፊዚካል ኳንቲቲ ኦልሶ ድራይቭ ፍሮም ዘ ቤዚክ ፊዚካል ኳንቲቲ። ለምሳሌ የሌንግዝ ሜትር ነው፣ የታይም ሰከንድ ፎር ዘ ኤስ ዩኒት ኦፍ ስፒድ ኢዝ ሜትር ፐር ሰከንድ ዛት ኢዝ ድራይቭ